የኔን ደስታ ብትፈልግ ኖሮማ እንደውሻ አታወራኝም ነበር። እስኪ ልጠይቅ፣ ያ ሁሉ ፍቅር እንክብካቤ የት ገባ? ሚስቱን ካላየ ምግብ የማይበላ ወንድ የት ሄደ? የት ሄዳለሁ? ይኸው እዚህ ተቀምጫለሁ፣ እያወራሁሽ ነው ያለሁት። ይኸው ባልሽ ወንደሰን ወንድዬ፣ ይኸው በራት ውስጥ የተወለደ ጌታ ነው ያለኝ። እኔ መጋዘን ውስጥ ባድር ምን ችግር አለው? ደግሞ መጥፎ አጋቾች ቢያጋጥሙን ለክፉ ነገር እደረግ ነበር። እኔ ጥሩ ሰው አይደለሁም። ስንትና ስንት መከራው ስንገባ ብቻችንን ትተን ትጠፋለህ። ያጠፋኝ እናንተ ክፋት ነው። አሁን ደግሞ ሰው ማሳገት ጀመራችሁ። ሰው እንዳሳገትን በምን አወቅ? የታገተችበትን ቀን ቁጥራ ደሞዝ የተቀበለች የመጀመሪያዋ ሰው ትሆኛለሽ። አንተም ስጠኝና ላገታት ሴት ብር የሰጠህ የመጀመሪያው አጋች ትሆናለህ። ስንት ነው? 4000 ብር። ምን ነው አነሰ? መልሽልኝ። ለምንድነው መመርመርሽ የማያስፈልገው? ምን መሰለ? ምን መሰለኝ? ምን ከነጋ ምንም አልቀመሱም፣ ትንሽ ይጠጡ። አልፈልግም አልኩ እኮ። የሚያምንሽን ፈልጊ። መርዝ የጨመርሽበትን ውሃ እንድጠጣ ትፈልጊያለሽ? መርዝ አጠጡኝ እማዬ። እርሶ ለልጆ ሚስት መርዝ አጠጡ? አንቺ ለባልሽ እናት መርዝ ማጠጣት ከቻልሽ እኔ ለምን አላጠጣሽ? ቁጭ በይ። የለም ተይዙ ምን ነሻማ እንዴ? አሪያጀት ይውዲት እማ ጥሩ የሚሆንልኝ ብሬን ሳላገኝ ፈትቼ ልልቀቃቸው? አዎ ብርህን ማግኘት የምትፈልግ ከሆነ በዚህ መንገድ አይደለም የምታገኘው። አባዬን ከለቀቃቸው ግን ወደ ቤት ተመልሰው ሄደው ቤቱን ሽጠው ሊሰጡ ይችላሉ፣ ወይ ደግሞ ከባንክ ተበድረው አላቅም፣ ብቻ ብሩን ይሰጡሃል። አይመስለኝም። እጄ ገባን ታዳኝን እንዴት ነፃ ልቀቆትኛለሽ? ይሄ ታዳኝ እጅህ ውስጥ እያለ ያሰብከውን ላሳካልህ አይችልም። ያደንከው ታዳኝ አጠገብ ቁጭ አርገው ምንም ነገር ከማይሰጥ ለቀኸው የምትፈልገውን ነገር ብታገኝ ይሻልሃል። ላስብበት። በዛው ስታስብበት ምን ታመጣልኛለህ? እርቦኛል። እዚህ ሆኜ አስባለሁ። ምግብ እያስጨነቅኩህ? አዎ አሁንም የፈራሁት እንዳትበይኝ ነው። ኧረ ሰው አልበላም። ምግብ እያለ ምን ሰው ለእንጠለጠለኝ እና ምን አሰብክ? ትለቃቸዋለህ? እሺ እኔ ብለቃቸው አንቺ ምን ትጠቀሚያለሽ? ምንም ካልተጠቀምሽ ለምንድን ነው እንድለቃቸው እያግባባሽኝ ያለሽ? ምክንያቱም ምንም ክፉ ቢሆንም ትልቅ ሰው ናቸው። ትልቅ ሰው ወንበር ላይ ውሎ ሲያድር ማየት አልችልም። ሴትዮዋ ብትቦጪ በጣም ነው ደስ የሚላት። እድሉን ብታገኝ ትገልሽ ነበር። ልትገልሽ የምትፈልግን ሴትዮ ልቀቃት ብለሽ ትከራከሪላታለሽ? አዎ እሳቸው እንጂ እኔ ክፉ አይደለሁም። ታስረው ሲሰቃዩ ሳያቸው እናቴ ብትሆንስ ብዬ እያሰብኩ ተጨነቅኩ። እናትሽ ጥቁር ናቸው፣ እሳቸው ደግሞ ቀይ። እንዴት ነው እናትሽ ሊመስሉሽ ይቻሉት? መልክ አይደለም እናትነት፣ ትልቅነታቸው፣ እድሜያቸው። አንተ ስታያቸው እናትህን አልመሰሉህም? የእንጀራ እናት ነው ይመስሉ። የባሎቻቸው ልጆች የማይወዱ የእንጀራ እናቶች ታውቂያለሽ? የራሳቸው ልጆች እያበሉ የባሎቻቸው ልጆች እየበደሉ የሚኖሩ። ዮዲት ተነሽ። ያንቺን የልጅን ጤንነት ማወቅ ፈልጋለሁ። ያለ በዚያ እንቅልፍ የሚባል ነገር የለኝም። ተነሽ ትመረመሪያለሽ። ደህና ነኝ። አሁን ደህና ነኝ። ያንቺን ፍቃድ አልጠየቅኩሽም እንዴ? ተነሽና ትመረመሪያለሽ። ነይ ቀጥይ። ነይ ተነሽ። ሸማር ከፎኔ ከምጅርቱ ወርዶቶ ማዳም መኪ ጋር አስ ወረ ዮዲት ፊዴን ኡፈጅራ ዮዲት ወበከ መጋመና ያላ ደቁ ድዴ ኩኖ አባ መናሽቲ አከነ ወለሉ ጀርቲ ማን ያላ ደቄ ላለሙ ጀቲ ሰበብን ሸ ማን ያላ ደተ ላለሙ ዲዱ ፊ ወንቲ ቡዳን ሳውበቴ ቶኮ ኡልፈተ ያቡሼቲ አልተራሳው እንዲ ላለምታ ገረ ማን ያላ ትዴምቴ ጀና እንዲዱ ሺ hedduu agarsiisaa jirti jechaadha. Alamiin immoo bakkuma hidhamte jirti. Hanga ammaa yoo gadi hin lakkifamne haati Yoodiitillee achuma jirti jechaadha. Alama immoo baay'ee mucaa gara laafetti mucaa sirriitti yaadaan bishaattu taateedha. Akka haati Yoodiiti gadi lakkifamtu aggaajicha gaafachuu jirti. Aggaajichi immoo yeroo inni ishee gadi lakkisee ati immoo maal keessaa argatta jedhee akka gaafachuu jiru. isheen immoo maalumayyuu akka keessaa hin argannee fi isheen hamtuu taatus an hamtuu miti jechuu jirti. Isheen nama guddaadha. Yeroo namni guddaan akkasitti teessoo gubbaatti dararamu arguun baay'ee namatti hin tolu. Isheen nama
guddaadha hanga haadha keenya nama umriidhaan gahuu danda'uudha. Fakkaatti haadha keenyaatti ittiin jedhaa jirti. Agaajichi dammoo haati kee gurraattiidha, isheen immoo diimtuudha. Eessaa walitti dhufan jechuun jira. Gaa hordoftoota kiyyaa haati wanda sanillee akka durii jal'isuu dhiifteetti jecha ergaa alammana isheetii baatee baddeerraa eegalee loluu qabdeetti jecha Yoodiit faana wal'aansoo wal qabanii jiru. Obboleessi Yoodiitis Aschaaloon bakka Yoodiit jirtu deemee haati isaa eessa akka jirtu gaafatee ture. Isheen immoo hubattee eessa deemtee maal jechuun jirti. Inni immoo akka isaan haasaa isaaniitii fi daba isaan hojjetan dheeficha akka bakka biraa boqonnaaf deeme itti himee ture. Alamamootuyyuu bakkuma hidhamtee jirti. Agaajichiin yeroo haadha Yoodiit gadhiistee ala baatee maallaqa kan kee yeroo sii kennite sii fooyyattiin jechuun jirti. Har'aaf kana fakkaata. Kutaa itti aanullee qabadhee dhufa. Sabiskaraayib sheer gochuun maatii naaf taasisaniin jedha.